ሰላም አድማጭ ተመልካቾቻችን ይሄ ጋዲሰራ በዶሪ የኦሮሚያ ሚዲያ ኔትወርክ ላይ አልፎ አልፎ በአማርኛ የምናቀርብላችሁ ዝግጅት ነው። ዛሬ ወቅታዊ በሆኑ ጉዳዮች ላይ ለመነጋገር ቀርበናል። እሱም የኢህአዴግ ወያኔ መንግስት ሰሞኑን የኦሮሚያ ልዩ ጥቅም በአዲስ አበባ ከተማ ላይ ያስከብራል ያለውን የአዋጅ ድራፍት አውጥቷል። በሱ ላይ ነው እንነጋገር ማለት። በዚህ ጉዳይ ላይ ከኔ ጋር ሊነጋገሩ ዛሬ የቀረቡት ፕሮፌሰር እስቄል ገቢሳና ጃዋር መሐመድ ናቸው። እኔ ሚታና ሀብቴ ነኝ። ዛሬ በዚህ ጉዳይ ላይ አንኳር የሆኑ ወቅታዊና ሀገራዊ ጉዳዮችን አንስተናለን። መጀመሪያ ይሄ አዲስ አበባና ኦሮሞን ምን ያቆራኛል? በታሪክ አይን እንዴት ነው የሚታየው? አስፈላጊነቱስ ምንድነው? የሚሉ ጉዳዮችን ካነሳን በኋላ ይሄ ኢትዮጵያ ተዳደርበታለሁ የምትለው ህገ መንግስት ከወጣ ዛሬ 21 አመት አልፎታል። ስለዚህ ለምን በዚህ ሰዓት ይሄ አዋጅ መውጣቱ አስፈለገ የሚሉ ጉዳዮችንም እናነሳለን። ከዛ ይዘቱ ምን እንደሚመስልና ይሄ ይዘት ደግሞ ከህገ መንግስቱ እነሱ ራሳቸው ከሚሉት ህገ መንግስት ጋር የሚጣጣም ነው ወይስ የማይጣጣም ነው የሚሉትን ጉዳዮች ካነሳን በኋላ የህዝቡ ጥያቄስ ምን ይመስላል? ይሄ አዋጅ የህዝብን ጥያቄ የሚመልስ ነው ወይ የሚሉ ጉዳዮችን አንስተን እንነጋገርበታለን። እንግዲህ ጃዋርና እስቄል እንኳን ደህና መጣችሁ። እንኳን ደህና ተጠበቀን። እሺ እንግዲህ ወደ ጉዳያችን እንገባለን። ሰሞኑን የወጣውን ድራፍት አይታችኋል። ከደረሰን ትንሽ ጊዜያት ተቆጥረዋል። አሁን ጊዜው ስለሆነ በዚህ ላይ እንነጋገራለን። እስኪ ወደ ጉዳዩ በቀጥታ እንግባ። እስኪ ሁሉ ጊዜ የኦሮሞና የአዲስ አበባ ጉዳይ እየተያያዘ ሲነሳ በኢትዮጵያ ፖለቲካ ውስጥ ብዙ አጨቃጫቂ ነገሮች ይነሳሉና ኦሮሞና አዲስ አበባ በታሪክ እይታ ምንና ምንድናቸው? እንዴት ነው የሚቆራኙት? እስኪ አጠር አድርገ ከዛ ነገርንና ወደ ዋናው ጭብጥ እንገባለን። ከነጋገር ደረጃ ካነሳን ኦሮሞና አዲስ አበባ በምን ይቆራኛሉ? ኦሮሞና አዲስ አበባ ምንና ምን ናቸው ለሚለው ደውነቱ ከሆነ ከነጋገር ደረጃ ብናየው ኦሮሞና አዲስ አበባ ይሄን ያህልም ግንኙነት የላቸውም። ኦሮሞና ፍንፍኔ ግን የቅርብ ታሪክ ብቻ ሳይሆን በጣም ጥንታዊ የሆነ ታሪካዊ ቅርኝት ነው ያላቸው። የቅርብ ታሪኩን እንመልከት። የቅርብ ታሪኩን ብናይ ማለትም እስከ 100 ዓመት ድረስ ያለ የቅርብ ታሪኩን በኦሮሞና በፍንፍኔ መካከል ያለውን የቅርብ ታሪኩን ካየን የአመጽ ግንኙነት ነው ያለው። የኦሮሞ ህዝብ የመሬቱ ባለቤት ሆኖ በመሬቱ ላይ ለዘመናት ሺህ ዓመት የሚቆጠር ኖሮ ሳለ ከፍተኛ ዋጋ ያላቸው ባህላዊ ሃይማኖታዊ የኦሮሞ ተቋማት በዛ ቦታ ላይ እንደነበሩ በኦሮሞ ታሪክ ውስጥ ሆኖ ያለ በቅርብ ጊዜ ውስጥ ግን በመሳሪያ ኃይል በወታደር ኃይል በተለያዩ አሰራሮች የታወቁ የኦሮሞ ጎሳዎች ከዛ ቦታ ላይ በአመጽ ተገፍተው የተነሱበትና መነሳታቸውንም ደግሞ ስለተቃወሙ በመንግስት አሰራር በኢትዮጵያ መንግስት አሰራር በማዕከላዊ መንግስት አሰራር ከአጼ ሳህለ ስላሴ ጊዜ ጀምሮ ብዙ ኦሮሞዎች ከመሬታቸው ስለተፈናቀሉ ማንነታቸው ስለተገለባበጠ በዚህ ምክንያት በአመጽ የጀመረ ታሪክ ነው ያለው። በአመጽ ነው የሚታወቀው ከፍንፍኔ ጋር ያለው። ከሩቅ ታሪኩ ጋር ግን አመዛዝነን ስናየው ኦሮሞ በዚህ ቦታ ላይ አሁን ዛሬ ፍንፍኔ ወይም ፍንፍኔ አዲስ አበባ ተብሎ ይጠራ የተባለው ቦታ ላይ የረጅም ጊዜ ታሪክ ነው ያለው። ያለውም ታሪክ የኦሮሞ የእግዚአብሔር ተወካይ ነው የሚባል ዋናው አባሙዳ የሚኖርበት ቦታ ዛሬ የኢዮቤልዩ ቤተመንግስት የተመሰረተበት ቦታ ነው። በዛ ያ ቦታ በጣም ከኦሮሞ ባህልና ከኦሮሞ ማንነት ጋራ የተያያዘ ቦታ ነው። ምክንያቱም የአባሙዳው
ቤት ወይም ቤተ መንግስት ወይም አዳራሽ የኦሮሞ ህዝብ የተወከለበት ጎሳ ሁሉ እየመጣ በዛ ቦታ ላይ ለአባ ሙዳው ስጦታ ሰጥቶ በረከት ተቀብሎ አንድነቱን አረጋግጦ የሚሄድበት ቦታ ነው። ያ ቦታ ፍንፍኔ ተብሎ የሚታወቀው ፍነፍኔ ተብሎ የሚታወቅ ማለት ስጦታ አምጥተናል አባ ሙዳው ተብሎ ከሚታወቅ ቦታ ላይ ነው የተፈናቀለው። በዚህ ምክንያት ኦሮሞዎች ፍንፍኔ የኦሮሞ እምብርት ናት፣ የኦሮሞ ህዝብ እምብርት ናት። ፍንፍኔን አንዱረ ኦሮሞት የሚባል ይሄ ነው የሚያቆራኘው። እንግዲህ የመኖርና ያለመኖር የኦሮሞ ህዝብ የመኖርና ያለመኖር አይነት ግንኙነት ነው ከፍንፍኔ ጋር ያላት። ከፍንፍኔ ጋር የተጣበቀው የረጅሙ ጊዜ እንግዲህ የኦሮሞ ህዝብ አንድነት የሚታወቅበት ሲሆን የኦሮሞ ህዝብ አንድ ህዝብ ሆኖ አንድነቱ የሚገለጥበት ሆኖ ያለ ባለፉት 100 ዓመታት ውስጥ ግን ከዚያ ቦታ ላይ ተፈናቅሎ ተበታትኖ ለከተማው ባዕድ ሆኖ ለከተማው ምንም ጥቅም ሳይኖረው ከተማው ጋራ ግንኙነት ሳይኖረው በከተማ ውስጥ ቋንቋውን እንኳን ለመናገር እስከማይችልበት ጊዜ የደረሰበት ቦታ ላይ ነው ያለው። እንዲህ አይነት ግንኙነት ነው በሁለቱ በኩል ያለው የቅርብ ጊዜውና የሩቅ ጊዜውን ታሪክ ስናየው። ጥሩ እንግዲህ ይሄንን ለማንሳት የፈለኩበት ዋናው ምክንያት ምንድነው? የፍንፍኔ አዲስ አበባ ግንኙነት ከኦሮሚያ እና ከኦሮሞ ህዝብ ጋር ያለው ግንኙነት የጂኦግራፊያዊ አቀማመጥ ጉዳይ ብቻ እንዳልሆነና በታሪክ ውስጥ በጣም ጥልቅ የሆነ ግንኙነት እንዳለ ነው። አሁን አንተ እንደገለጽከው በታሪክ ውስጥ ከተማው ሲቋቋም በዚህ አይነቱ የኦሮሞ ጎሳዎችን በመንቀል የተተከለ ከተማ ከመሆኑም በላይ ከተተከለም በኋላ በዛ አካባቢ የሚኖሩ በተለይ የቱለማ ጎሳዎች በየጊዜው እየተፈናቀሉ የጠፉ ጎሳዎችም እንዳሉ ይታወቃል። ይሄንን እንደ መግቢያ ያክል እንድንወስደው ብዬ ነውና እንግዲህ አሁን የምናወራው ህዋት መራሹ የያደግ መንግስት ባወጣው አስተሳሰብ ልክ ነው እያወራን ያለ ነው። ምን ማለት ነው? እነሱ ያወጡት ይሄ ድራፍት ፕሮክላሜሽን ከ21 ዓመት በኋላ አገሪቷ ተተዳደራለች ተብሎ ከታመነበት ህገ መንግስት ከጸደቀ በኋላ ከ21 ዓመት በኋላ ነው ይሄ ነገር እየመጣ ያለው። እስኪ ይሄን ጊዜ ለየት የሚያደርገው ለ21 ዓመት ቁጭ ተብሎ ዛሬ ይሄ እንዲወጣ የተደረገበት ምክንያት ምንድነው የሚለውን ትንሽ እናንሳና ወደ ይዘቱ እንገባለን። ከዛ በኋላ እስኪ ጃዋር ምንድነው በዚህ ሰዓት ያስፈልገበት ምክንያት ብለህ ታስባለህ? ኦሮሞ ፕሮቴስት እንደሚታወቀው ፍንፍኔ ይሄኛው ከመጣቱ በፊትም ጀምሮ የኦሮሞ ህዝብ ሲቀርና ያለውን መብትና ጥቅም ለማስከበር ለረጅም ጊዜ ሲታገልበት ህዝብ ትግል ከመወለዱ ለማግዘ ጀመን የፍንፍኔ ጉዳይ የቆየ ጉዳይ ይህ ስርዓት የኦሮሞ ህዝብ ያለውን ጥያቄ ህገ መንግስቱ ካካለለ ቀንሶም ቢሆን ካካለለ ያ ህገ መንግስታዊ ንጋይ ህገ መንግስቱ ጥቅምና መብት ወደ ስራ እንዲፋ ከፍተኛ ሲካ አድማጭ ተመልካቾቻችን ትንሽ የቴክኒክ ጉዳይ ገጥሞን ነው። ከትንሽ ቆይታ በኋላ እንመለሳለን። ትንሽ ደቂቃ ጠብቁን። ይቅርታ።
atile ya dololo rikicha kajelte ka rare rikicha jarre galana kamatau atile ya kesuma ol darbu kajelte ka wala golon kanabba kesuma ndin kangahu Ode bashiran kaba kandire kesa dahu tu etam badamale kesumandin kangahu udu abako atau dubin kunichi tuma odangu yandararu hormi gateti soba gadamel basinyaru biblero ron sarmene rabab dori dakabu Kif jetti dan nuftus dalonni kubekuni isoda kawe hinkabu ajese to dibata dus gumasan nabu numa pasa kumaken gara lafuna menya dinanu tibiteka arreda foka hamna garbu male jetteka hanku batika bantu መልካም ተመልሰናል እንግዲህ ከቆምንበት ነው ምንነሳው ቅድም ትንሽ ለማስተዋወቅ እንደሞከርኩት ዛሬ የምንነጋገርበት ርዕስ ጉዳይ የኦሮሚያ ልዩ ጥቅምን ያስጠብቃል ተብሎ ረቂቁ የተዘጋጀ አዋጅ ላይ ነው የምንነጋገረው መጀመሪያ ስንገባበት የኦሮሞና ፍንፍኔ አዲስ አበባ ቁርኝት በታሪክ እይታ ምንድነው የሚል በጨረፍታ ፕሮፌሰር እስቄል አስቃኝቶናል አሁን ወደ ሁለተኛው ርዕሳችን ልንተላለፍ ነው ያውም ደግሞ ምንድነው ኢትዮጵያ ተዳደርበታለሁ የምትለው ህገ መንግስት ከጸደቀ 21 አመት ሞልቶታል ዛሬ በምን ምክንያት ነው ይሄ አዋጅ ያስፈልገበትና ለምንድን ነው በዚህ ሰዓት የተነሳው ለምን የዛሬ 10 አመት አልሆነም ለምን ህገ መንግስቱ እንደጸደቀ አልሆነም ለምን ከዚህ በፊት አልተደረገም ለምን በዚህ ጊዜ ተደረገ የሚል ነገር ለማንሳት ያክል ነው በዚህ ላይ ጃዋር ሐሳቡን እየሰጠ ነው ያቆም ነው ጃዋር እሺ አመሰግናለሁ ቅድም እስኬል እንዳነሳው በኦሮሞና በፊንፊኔ መካከል ብዙ አስቀያሚ ታሪክ ነው ያለው ያቺ ከተማ ከተመሰረተችበት ጀምሮ እየሰፋች እያደገች በሄደች ቁጥር የኦሮሞን ህዝብ እያፈናቀለች እያቆረቆዘች ማንነቱን እየደለዘች ያደገች ከተማ እንደሆነ ማንንም የሚያውቀው ጉዳይ ነው ከዚህ የተነሳ የኦሮሞን ህዝብ የመብትና ጥቅም በከተማዋ ላይ በፊንፊኔ ላይ ለማስከበር የተነሳው ጥያቄ የኦሮሞ ህዝብ ትግል ሲጀመር ጀምሮ አብሮ የተወለደ ከመጫቱ ለማግዜ ጀምሮ ቁጭቱ ቀላል ነበር እንደምታውቁት እነ ጀነራል ታደሰ ብሩ አንዱ ሲገፉ የነበረው በተለይ በዛ አዲስ አበባ ሬዲየስ ላይ ያለው ህዝብ ከተማዋ እምብርቱ ሆና 5 ኪሎ ሜትር በወጡ ቁጥር ድቅድቅ ያለ ጨለማ ምንም መሰረተ ልማት የሌለበት ምንም ትምህርት የሌለበት መሆኑን በጣም አንጥረው ይናገሩት ነበርና ከዛ ጊዜ ጀምሮ የነበረው በደል ኦሮሞ ድሮም ያውቀው ነበር ያን በደል ለማስቀየርና የኦሮሞ ህዝብ በከተማው ላይ ያለው መብትና ጥቅም ለማስከበር ከዛ ጀምሮ ሲያድግ የቆየ ጥያቄ አለ ይህ ጥያቄ በ1995 ይሄኛው ህገ መንግስት ሲመጣ ወደ አንቀጽነት ተለውጦ ኦሮሞ ህዝብ የጠየቀውንም ባይሆን ራሱ ኦሮሞ ህዝብ የጠየቀው ከተማዋ የኛ ከተማ ነች የኔ ከተማ ነች በእምብርቴ ላይ የምትገኝ ከተማ ነች የማስተዳደር መብት አለ የሚለው እንኳን ባይሆን በልዩ ጥቅም አለ የሚል ይሄ ልዩ ጥቅም ደግሞ በጋራ ማስተዳደር እና የሀብት መከፋፈል ሊፈታ ይገባል የሚል በአንቀጽ 49/5 ላይ የተቀመጠ አለ ያ ነገር ከተቀመጠ እንጂ ለለፉት 20 ምናምን አመታት ምንም አይነት ወደ ስራ አልተለወጠም አልተተረጎመም ዝርዝሩ በህግ ይቀመጣል ብሎ ምንም ሳይዘረዘር በድፍሩ የተቀመጠ ህግ ነው ይሄንን ህገ መንግስት ወደ ስራ ለመተርጎም ወደ ተግባራዊ ጥቅምና መብት ለማስተርጎም ከፍተኛ ትግል ሲካሄድ ነበር ይህ ትግል እየተካሄደ ያለ ነው በ2004 ላይ ሂባስ ብሎ የኦሮሚያ ዋና ከተማ አዲስ አበባ ሆኖ ወይ ፊንፊኔ ሆኖ አቀርቶ ወደ አዳማ ለመገፋት የተሞከረው በዛ ጊዜ በተደረገ ከፍተኛ ትግል አቶ ሙጫ ደመክቡራቱ ሙጫ ደመክሳን የሚያካክሉ አዛውንቶች በጽራራ ሲደበደቡ የነበረበት
ከ350 በላይ ተማሪዎች ከዩኒቨርሲቲ የተባረሩበት ብዙ ደም የፈሰሰበት ጉዳይ ነበር እንደገና ደግሞ ማስተር ፕላኑ ጉዳይ አሁን ሲነሳ የማስተር ፕላኑ ጉዳይም ከዚህ ጋር የሚያያዝ ነው ምክንያቱም የኦሮሞ ህዝብ መብቱን በከተማ ባለችው በተመሰረተችው ከተማ ላይ መብቱን ጥቅሙን ለማስከበር ሲል ከተማዋን ለጥጦ እጥፍ ድርብ ለማሳደግና የኦሮሞን ህዝብ ደግሞ በጥፍ ለማፈናቀል ያለመ ከመሆኑ የማስተር ፕላኑ ጥያቄም የፊንፊኔ የአዲስ አበባ ጥያቄ ነበር እና ያ ያመጣው እነዚህ የተደራረቡ ጥያቄዎች ስርዓቱን ስለነቀነቁትና ስላወዛወዙት ለስርዓቱ ሁሉና በጣም አስፈሪ ስለሆኑ ማስተር ፕላኑን የመሰረዝ የኦሮሚያ ከተሞች ህግጋትን የመሰረዝ የተለያዩ እርምጃዎችን ለመውሰድ ተገዷል አሁን ደግሞ በተለይ ባለፉት 6-7 ወራቶች ውስጥ የኦሮሞን ህዝብ ለማባበል የኦሮሞን ህዝብ በተወሰነ መልኩ ለማረጋጋትና ስልጣኑን መልሶ ለመደላደል ብዙ የመወራጨት ሂደት ያለና አንዱ የኦሮሞን ህዝብ መልሰን ለማስተዳደር ይረዳናል የኦሮሞን ህዝብ መልሰን ከጎናችን ለማሰለፍ ይረዳናል ብለው ያሰቡት ጉዳይ የህገ መንግስቱ በፊንፊኔ ላይ የኦሮሚያን ልዩ ጥቅም የማስከበር ጥያቄን መፍታት አለብን የሚል በኦዴድም በኢህአዴግ ደረጃም ገና ሰመር ወይም ከክረምት ጀምሮ የተደረሰበት ድምዳሜ ነበር በጥቅምት ላይ ነበር ተዘ እንደሚለው ኃይለማርያም ጥቅምት ላይ ለፓርላማ ይቀርባል ብሎ ነበር ያኔም አልቀረበም ቆይቶ ተጓቶ የዛሬ 2 ወር አካባቢ ኦዴድ ስራ አስፈጻሚ ኮሚቴ እንዲሁም የክልሉ መንግስት የኮንሰፕት ፔፐሩን ማቅረቡን እናውቃለን ይሄ ኮንሰፕት ፔፐር የታሪካዊ ዘመናዊ ጊዜያዊ ብሎ ያስቀመጣቸውን የኦሮሚያን ህዝብ መብት ለማስከበር አስፈላጊ ነው የሚላቸው ነገር ዘርዝሮ ያቀረበበት ሁኔታ ነው ያለው በዛ ላይ ተመርኩዞ ነው አሁን ይሄኛው ድራፍት ፕሮክላሜሽን ወይም ደግሞ ውጥ ድንጋጌ ሊቀርብ የቻለው ይህ እንግዲህ ለፓርላማ ሊቀርብ እየተዘጋጀ ያለ ዶክመንት ነው እየተዘጋጀ ያለ ነው ከውስጥ ሾልኮኛ ጋር የደረሰው ማለት ነው ለምንድን ነው አሁን ይሄ ለምን በዚህ ጊዜ ለሚለው መልሱ በዚህ ጊዜ ስርዓቱ ከህይወቱን ለማዳን ለማገገም ሁሉን ነገር ለማድረግ የሚጣደፍበት ጊዜ ነው የሚያደርገው ግን እውነተኛ መልስ ለህዝቡ ለመስጠት እውነተኛ መፍትሄ ለማምጣት ሳይሆን የይስሙላ መፍትሄ አስመስሎ ሸውዶ የማለፍ ስራ ለመስራት እየደረሰ ያለው ይሄ ብቻ አይደለም ብዙ መታያቸው ለምሳሌ ወጣቱን ያነሳሳብን የስራ አጥነት ችግር ነው ስለዚህ 1 ሚሊዮን ስራ እንፈጥራለን ብለው እስካሁን እንኳን 1 ሚሊዮን 10,000 ያልፈጠሩበት ሁኔታ ታያለ ኢኮኖሚ ሪቮሉሽን ብለው በጣም አጋነው የሚያወሩበት ሁኔታ ታያለ አሁንም ቢሆን የፊንፊኔን ጉዳይ እንፈታለን ብለው ግን የፊንፊኔን ጥያቄ የሚፈታ ሳይሆን የፊንፊኔን ጥያቄ በጣም የሚያወሳስብና የኦሮሚያን ህዝብና የህወሓትን ስርዓት ለዳግም ደማፋሳሽ ግጭት የሚጋብዝ አይነት ውጥን ያቀረቡት እንግዲህ ምንድነው ይሄ ችግሩ የሚለውን በዝርዝር የምንሄድበት ይሆናል በየማሰበው ታና እሺ ወደ ይዘቱ እንመጣለን እስኪ ራሴ ሳልናገር ሐሳቡን እስከል ይሄንን ጊዜ ምንድነው ለየት የሚያደርገው ለምንድነው የኢህአዴግ መንግስት ወይ የወያኔ መንግስት ይሄንን አዋጅ ለማድረግ የወሰነው የዛሬ 21 አመት አልተደረገም እንግዲህ ህገ መንግስት አለ በህገ መንግስት ነው ሀገር የምናስተዳድረው የሚሉት እነሱ ናቸው ይሄ ህገ መንግስት ደግሞ የሚጣሰው at the same time ሁሉ ጊዜ በእነሱ ነው የዛሬ 10 አመት ብዙ አይነት ችግር አገሪቷ ላይ ሲደርስ ህዝቡ ጥያቄ ሲጠይቅ አልተደረገም ዛሬ ምን ለየት የሚል ነገር ተፈጠረ ትላለህ አንተ በአንተ አመለካከት ጀዋር በተናገረ ብዙ የምጨምረው ነገር የለኝም ግን ግልጽ መሆን ያለበት ነገር ይሄ ነገር በበጎ ፈቃድ የተደረገ አይደለም መንግስት ማድረግ አለብኝ ብሎ ኃላፊነት ስላለበት ምክንያቱም ህገ መንግስታዊ ኃላፊነት ያለበት ፌደራል መንግስቱ ያንን ኃላፊነት ለመወጣት ተነሳስቶ ያደረገው ነገር አይደለም አሁንም የኦሮሞ ፕሮቴስት አመጹ አሁንም ይነሳብኛል ብሎ በፍርሃት ውስጥ እየተብረከረከ ያለ በብርክ ያለ መንግስት ስለሆነ ሊያድነኝ ይችላል ብሎ የሚያስበውን ነገር ሁሉ እያደረገ ያለ ነው ይሄንኑ አሁን የረቂቅ አዋጅ ብሎ የወጣው ነገር አዋጅ ወይም ረቂቅ አዋጁን እንኳን ስንመረምር በከፍተኛ ጥድፊያ እየተደረገ ያለ ነው የሚመስለው ምክንያቱም አንዱ አንቀጽ ሌላውን አንቀጽ
የሚመታ የሚሽር የተምታታ ስለሆነ የህግ ባለሙያዎች እንኳን ሲመለከቱት ይሄ ነገር ለፐብሊክ ኮንሰምፕሽን ወይንም ደግሞ ይሄ ፍርሃት ስላለ እቺን ነገር ጉርሻ እንሰጣለን ጉርሻ ከሰጠን በኋላ አመጹ ይቀርልናል በማለት የተነሳ ነው የሚመስለውና በአጠቃላይ የቅርብ ጊዜውን ብናይ በጥድፊያ ላይ ያለ መንግስት ራሱን ለማዳን ሲል የሚችለውን ያህል እየወረወረ መደረግ ያለበትን ህጋዊና ህገ መንግስታዊ ኃላፊነቱን ለማድረግ ሳይሆን የፖለቲካ መፍትሄ ይሰጠኛል ትንሽ ያለዝበዋል የሚል የማስታገሻ ላለው ችግር ማስታገሻ ይሆናል ብሎ ያወጣው መሆኑን ነው ለኔም የሚታይ ጥሩ አመሰግናለሁ እንግዲህ እናንተ በተናገራችሁት ላይ እኔ የምጨምረው አንድም ጉዳይ የለም ግን አንድ ማንሳት የሚፈልገው ጉዳይ አለ ከዚህ ጋር ተያይዞ ማለት ነው ይሄም ምንድነው የራሱ የፓርቲው የውስጥ ችግሮች የምታስታውሱ ከሆነ ከእሬቻ እልቂት በኋላ ከሳመር ጀምሮ ከእሬቻ በፊት አንዳንድ ሪሻፍልም ይሁን አንዳንድ ሪፎርሞችን ይዘን ብቅ እንላለን የሚል ቃል ሰጥተው ነበር በተለይ አሁን የኦፒዲዮ ባለስልጣናት የኢኮኖሚ አብዮት ብለው የሚያወሩት እዛን ጊዜ ሰው ወጣቶችን ስራ እናስይዛለን በሚል ይሄን ያክል ገንዘብ መድበናል ይሄንን አድርገናል የሚል ክረምት ውስጥ ሲወራ ከረመና የእሬቻ እልቂት እስኪደርስ ድረስ ምንም ጉዳይ ላይ እንዳልተስማሙና የእሬቻ እልቂት ከደረሰ በኋላ በውስጥ ተስማምተው ይሄ ነው ሐሳባችን ብለው ወደ ህዝብ የወጡት የአስቸኳይ ጊዜ አዋጁ ብቻ እንደሆነ ነው አሁንም ደግሞ ቅድም ይሄንን ሐሳብ ጃዋር አንስቶት ነበር ጥቅምት ላይ ነው እንደምናስታውሰው ኃይለ ማርያም ይሄንን ነገር በጣም በተደጋጋሚ ሲያነሳው ነበር በማይመለከትበት ቦታ ሁሉ ያነሳ ድራፍት ያዘጋጀን ነው ረቂቅ ይዘጋጃል በዚህ አመካኝተን የኦሮሞ ህዝብ ወይ ደግሞ የኦሮሚያ ክልል በአዲስ አበባ ላይ ያለውን ጥያቄ እንመልሳለን የሚል ነው እንግዲህ እስካሁን በጣም በርካታ ወራት ባለፉበት ጊዜ ይዘው የወጡት ድራፍት አሁን እንዳነሳችሁት ይሄንን የሚመስል ድራፍት ነው ይዘቱን በኋላ እናነሳለን ምንድነው አንደኛ ተገደው በኦሮሞ ህዝብ አስገዳጅነት ነው ይሄንን ይዘው የወጡት ይሁን እንጂ በውስጥ ያለው ችግር ይሄንን ነገር ማፈናፈን እንዳልቻለ አንዳንድ ነገሮች ከነሱ አካባቢ የሚነገሩና ይሄ ጽሁፉ ራሱ የሚያሳየው አንዳንድ ነገር አለና በውስጣቸው ያለው ችግር ራሱ ይሄን ነገር ላይ እንዲጣደፉና አንድ ነገር እንዲያደርጉ ያስገደዳቸው ነው የሚመስለኝና ወደሚቀጥለው ነጥብ እንሂድ እሱ ምንድነው ይዘቱ ላይ ሄደን እንነጋገራለን አንኳር የሆኑ ነጥቦችን እያነሳን እናወራለን እንግዲህ ረቂቅ አዋጁ እንዳያችሁት በአራት ክፍሎች ተደራጅቶ የቀረበ ነው እንደዛ ይለቅ አይለቅ የሚታወቅ ነገር የለም ግን ለጊዜው አራት ክፍሎች ያለው ድራፍት ነውና እስኪ ጠቅለል አድርገን ስንመለከት አንድ በአንድ ነጥቦችን ሳናነሳ ማለት ነው ጠቅለል ተደርጎ ሲታይ ይሄ አዋጅ ይዘቱ ምንድነው የሚመስለው መልእክቱ ጃዋር ጠቅለል ተደርጎ ሲታይ I think ጠቅለል አድርገን ስናየው ሁለት ዋና መነሻ ችግሮች አሉት ዋና ግድፈቶቹ ሁለት ናቸው ይህ እንደምታየው ይህ ድንጋጌ ይህ ድራፍት ድንጋጌ የሚለው የኦሮሚያን ልዩ ጥቅም በአዲስ አበባ ላይ ለማስከበር የሚል ነው ወይም አንቀጽ 49 ህዝብ 5 ለማስከበር የሚል ነው ውስጡ ስትገባ ይህ ማለት እንግዲህ ለማስከበር ከተባለ ይህ ማለት እንግዲህ የዝርዝር ውስጥ ስትገባ ለማየት አንተ የምትጓጓው የምትጠብቀው በኦሮሚያና ኦሮሚያ ክልላዊ መንግስትና በአዲስ አበባ ከተማ መስተዳደር መካከል ምን አይነት ግንኙነት መኖር አለበት የሚለውን ይዘረዝራል ብለህ ነው የምታስበው ውስጡ ስትገባ ግን ስለ ኦሮሚያ ምንም የሚያወራው ነገር የለውም ስለ አዲስ አበባ ነዋሪ ስለሆኑ ኦሮሞዎች ነው የሚያነሳው ስለዚህ ይህ ድራፍት ያንን አንቀጽ ለመተንተን ለመፍታት የተዘጋጀ ነው ማለት ጭራሽ አይቻልም ምንም የሚያገናኘው ነገር የለም የሚያገናኘው ታይትሉ ርዕሱን ብቻ ነው እንጂ
ውስጡ ያለው በምንም መልኩ ከዛ አንቀጽ ጋር የሚያገናኘው ነገር የለም አንዱ ትልቁ ጭብጥ ይሄ ነው ትልቁ ችግር ያለው ሁለተኛው የኦሮሞ ህዝብ የጠየቀውና ይሄ ነገር ለመመለስ የሚሞክረው ነገር የተለያየ ነው የኦሮሞ ህዝብ ትላንትም ዛሬም እየጠየቀ ያለው የኦነርሺፕ መሬቷ ሰማዩ ውሃ ሁሉም ነገር የኦሮሞና የኦሮሚያ ነው የከተማዋ ኔጌቲቭ ኮንሲኩዌንስ ኔጌቲቭ አውትካም ሳይድ ኢፌክቱ ኦሮሞ ነው የሚጎዳ ከከተማዋ ከምታገኘው ለመጠቀምም ከተማዋ በተስፋፋች ቁጥርም ሆነ ቆሻሻ በመጣል በተለያየ ነገር የምታደርገው የምትከተለው የተሳሳተ ፖሊሲ የኦሮሞን ህዝብ የኦሮሞን ገበሬ የሚጎዳ ከመሆኑ የተነሳ የኦሮሞ ህዝብ እየጠየቀ ያለው የአዲስ አበባ አስተዳደራዊ ሂደት ፖሊሲ ውስጥ የኦሮሞ ግብአት መኖር መቻል አለበት የኦሮሞ ኮንትሮል መኖር መቻል አለበት የሚል ጥያቄ ነው ያነሳው እዚህ ውስጥ ግን የምታየው ምንድነው የአዲስ አበባ ነዋሪ የሆኑ ኦሮሞዎች ከአዲስ አበባ ከተማ ጋር ሊኖራቸው የሚገባው ግንኙነት ነው ስለዚህ ይሄ ከየኦሮሞ ህዝብ ጥያቄም ጋር ምንም የሚገናኝ ነገር የለው ከዛ ከህገ መንግስቱ አንቀጽ 49 እና 45 ጋር የሚያገናኘው ጉዳይ የለም አይ ቲንክ ትልቁ ነገር ይሄ ነው ከዛ ሄደን ውስጡ የገባው ያሉት እያንዳንዳቸው አንቀጾች በምን መልኩ ህገ መንግስቱን እንደሚጻረሩ እንዲሁም ደግሞ የኦሮሞን ህዝብ ጥያቄ እንደማይመልሱ ገባ ብለን ማየት የምንችል ይመስለኛል ለታና ይሁን እስኬል ጠቅለል አድርገን ስንመለከተው አንተስ ምን ትላለህ በአጠቃላይ ይሄ ረቂቅ አዋጅ ምንድነው የሚመስለው ይሄ ረቂቅ አዋጅ ስሙ እንደሚያመለክተው በኢትዮጵያ ህገ መንግስት በአንቀጽ 49(5) ላይ ህገ መንግስታዊ ወይም መሰረታዊ የሆኑ ጥቅሞች አሉት የኦሮሚያ ክልል ምክንያቱም አዲስ አበባ በጠቅላላ ዙሪያውን ተከባ ያለችው በኦሮሚያ ስለሆነ ህገ መንግስታዊ ልዩ ጥቅም አለው የሚል አንቀጽ ተቀምጧል እሱን ለመተርጎም ነው ማለት ነው አነሳሱ ጠቅለል አድርገን እንድናየው ይሄ ነው እሱን ለመተርጎም ከሆነ እዛ ላይ ሁለት ነገሮች አሉ ነው የሚታዩኝ አንደኛ የአገልግሎት አቅርቦትና የተፈጥሮ ሀብት አጠቃቀምን በሚመለከት የሚል ነገር አለ እሱን ወደ ጎን ልተው ሁለተኛው ደግሞ የኦሮሚያ ክልል ፍንፍኔ በኦሮሚያ ክልል መካከል የሚገኝ በመሆኑ በሁለቱ የፌደራል የሁለቱ የአስተዳደር ዩኒት መካከል የሚያስተዳስሩ ጉዳዮችን የሚመለከቱ አስተዳደራዊ ጉዳዮች ላይ ህጋዊ ዝርዝር ለመስጠት ነው ይላል ይሄንን ነገር አሁን ከተሰጠው ህግ አንፃር አጠቃላይ ብናየው አስተዳደራዊ የሆነ የኦሮሚያን ብሔራዊ ክልላዊ መንግስት ጥቅም የሚያስጠብቁ ጥቂት ነገሮች ናቸው የተጠቀሱት ዝርዝሩ ውስጥ አልሄድ ጥቂት ብቻ ነገሮች ስለተጠቀሱ አሁን ጀዋር እንዳለው ይሄ ነገር ሸር ነው የሚመስለው የኦሮሚያ ክልላዊ መንግስት የሚል አርዕስት ሰጥቶት በውስጡ ግን ለኦሮሚያ ክልላዊ መንግስት የኦሮሞ ህዝብ ተወካይ መንግስት እንደሆነ የኦሮሞ ህዝብ ተወካዮች ያሉበት መንግስት እንደመሆኑ መጠን ለዛ የተሰጠ ዝርዝር የሆነ የአስተዳደራዊ ወይም የፖለቲካዊ መብት በግልጽ የተዘረዘረበት ቦታ ብዙ የለም ይሄንን በዛ ህገ መንግስቱ አንፃር ስናየው የተሟላ ሳይሆን ነገር ግን ሌላ የፖለቲካ ነገሮችን ለማስፈጸም የተዘጋጀ ሆኖ ነው የሚታየው ሁለተኛ ገና ከመጀመሪያው የምናየው ነገር አለ ገና ከአዋጁ መዋቅር ወይም ቅድሚያ ከሰጠው ነገር ጠቅላላ ድንጋጌ ውስጥ የኦሮሚያን መብት የኦሮሚያን ብሔራዊ ክልላዊ መብት ያስጠብቃል የሚል ነገር አልተነገረም ዋና የህጉ ተፈጻሚነትን ዝርዝር ለመናገር በሚያስፈልግበት በጠቅላላ ድንጋጌ ውስጥ አልተዘረዘረም እንዲያውም በመጀመሪያ ደረጃ የሚዘረዘረው አሁን ጀዋር እንዳለው የኦሮሞ ብሔር ተወላጆችን መብት ይላል እሱንም ብናየው ሀገሪቱ መብቶች ህጎች የተከበሩት መብታቸው እንዲጠቀሙበት ይችላሉ የሚል ባዶ የሆነ ሲዘረዘር
እና ምርምር በሚደረግበት ጊዜ ምንም ነገር የሌለበት ባዶ የሆነ አዋጅ ረቂቅ አዋጅ ነው የሚመስለውና ቀደም ብለንም እንዳልነው ይሄ ህገ መንግስታዊ ስርዓቱ የደነገገው ዝርዝር ህግ መውጣት አለበት ተብሎ የወጣ ሳይሆን የፖለቲካ ሸር ነው የሚመስለኝ እኔ። መልካም እንግዲህ እናንተም እንዳነሳችሁት ይሄ ጉዳይ ይሄን ያክል ለአንድ አዋጅ የሚሆን ጥልቀት ተሰጥቶት ይሄ ሁሉ ፔጅ ተሰጥቶ ቢጻፍም በተለይ ኦሮሚያን በተመለከተ ኦፈር የሚያደርገው የሚሰጠው ይሄ ነው የሚባል የሚጨበጥ ነገር ከውስጡ የሚወጣ አንድም ነገር የለም። በኋላ ይዘቱ ላይ መተን አንዳንድ ነገሮችን ለማንሳት እንሞክራለን። በተለይ እንደ ምሳሌ ማንሳት የምፈልገው ምንድነው ከኢህአዴግ መንግስት ልምድ ጋር አያይዘን ስንመለከት በጣም ምንም አይነት ትርጉም የማይሰጡና ከምንም የማይቆጠሩ ይዘቶችም እዛ ውስጥ የተነሱበትና አሳፋሪ የቃላት ጨዋታም የተነሱበት ረቂቅ ነው ይሄ ነገር። በኋላ እያነሳን እናያለን። ይሄ የኦሮሞ ብሔራዊ ጉባኤ የሚባልና የጋራ ምክር ቤት የሚባለው ነገር በኋላ እያነሳችሁ ልታወሩ ትችላላችሁ። ህዋት ከሚመራው መንግስት ኤክስፒሪየንስ አንፃር ባለፉት 25 አመታት ከተደረጉት የአስተዳደር ግድፈቶች ጋር ተያይዞ ሲታዩ እነኚህ ምክር ቤት የሚባሉ በተለይ ሁለተኛው የጋራ ምክር ቤት የተባለውና የዚህን አዋጅ ኦፈር እየተከታተለ ያስፈጽማል የተባለው ከእድር የማይሻል በፓርቲ ቁጥጥር ስር እንዲደረግ ተደርጎ የተሰራ ስትራክቸር ነው። በኋላ ገብተን እናየዋለን። ስለዚህ ጠቅለል አድርገን ስናየው አንደኛ እያወራን ያለነው አድማጭ ተመልካቾቻችንም ለመከታተል እንዲመቻቸው ያክል ትንሽ ኤምፋሳይዝ ማድረግ የምንፈልገው አሁን በዚህኛው ክፍል እያወራን ያለነው እነሱ ባስቀመጡት ቁመት ልክ ነው እያወራን ያለነው እንጂ ህዝብ ባነሳው ጥያቄ ልክ አይደለም። እሱ ሌላ ጉዳይ ነው። በኋላ ላይ ልናነሳው እንሄዳለን። እስኪ ወደ ይዘቱ እንሂድ። ወደ ይዘቱ ስንሄድ በዝርዝር ማለት ነው እነኚህ ክፍሎች ናቸው ይሄ አዋጅ ምንም እንዳይተገበር የሚደረግ የሚባሉት ክፍሎች ምን ናቸው? እስኪ ለምሳሌ ኦሮሚያ ከዚህ ጥቅም የለውም ብለናል ብለናል። የኦሮሚያ ይሄ አዋጅ በተለይ አንቀጽ 49 ንዑስ አንቀጽ 5 የተባለው የኦሮሚያ ክልል በአዲስ አበባ ፍንፍኔ ላይ ያለው ልዩ ጥቅም ለማስከበር የተቀመጠ አንቀጽ ሆኖ እያለ በዚህ ርዕስ አንቀጽ ውስጥ በዚህ አዋጅ ውስጥ የተደነገገው ምንም አይነት ለኦሮሚያ የሚወጣ ነገር የለውም ብለን ተነጋግረናል። ከዚህ በግልጽ እንደሚታየው ማለት ነው። በተለይ በአዲስ አበባ ያሉ የኦሮሞ ተወላጆች እየደጋገመ የሚያወራና አንዳንድ ቦታም ደስ የማይሉ አይነት ቋንቋዎች አሉ እዛ ውስጥ እንደ ደብል ራይት የሚመስሉም አይነት ማለት ነው። ስለዚህ የዚህ መንግስት አሰራር እንዳልተለወጠ ሁሉም ሰው የሚያውቀው ይመስለኛል። ምንም አይነት ነገር የተለወጠ እስከሌለ ድረስና እነኚህ ይዘቶች ይሄ መንግስት ስትራክቸሩም እስካልተለወጠ ድረስ ምንም ለውጥ እስካልታየ ድረስ እነኚህ ክፍሎች ናቸው በጣም አስቸጋሪ የሚሆኑት የምንላቸው። የትኞቹ ናቸው? የትኞቹን እያነሳን እናወራ? ጃዋር ቅድም እስከ ያነሳውን ነገር መርገም ያስፈልጋል። እያወራን ያለ ነው የዛሬ 21 አመት የወጣ ህገ መንግስት አለ። እዛ ህገ መንግስቱ የተጠቃለለ አንቀጽ አለ። ያ አንቀጽ ወዲያው መፈታት ነበረበት፣ አልተፈታም። እስካሁን ሲጓተት ቆየ። የሚወጣው አዋጅ ሌላ ምንም ነገር ሊያመጣ አይችልም። ያንኑ የተቀመጠውን ነገር ዝርዝር ማስቀመጥ ነው። በህገ መንግስቱ የተቀመጠውን ትልቁን አንቀጽ ዝርዝር የማስቀመጥ ስራ ነው። የእንግሊዘኛውን ቅጂ ነው ፍለፊት ያለኝ። ምንድነው የሚለው 49 አንቀጽ ህገ መንግስቱ አንቀጽ 49/5 the special interest of the state of Oromia is very important. The state of Oromia in Addis Ababa regarding the provision of social services or utilization of natural resources and other similar matters, as well as joint administrative matters arising from the location of Addis Ababa within the state of Oromia, shall be respected. Particulars shall be determined by the law. ሁለት ነገር ነው እዚህ ያለው እስከ ቅድም አስተዋል። አንዱ
የኦሮሚያ ልዩ ጥቅምና መብት በአገልግሎት ከተማው በሚሰጡ አገልግሎቶች ላይ በናቹራል ሪሶርስ ወይም ደግሞ የተፈጥሮ ሀብት አጠቃቀም ላይ እንዲሁም የተለያዩ ጉዳዮች ላይ ኦሮሚያ በአዲስ አበባ ላይ ያላት ልዩ ከሌሎች ክልሎች የተለየ ልዩ ጥቅም ብሎ ያስቀምጣል ከዛ ያልፍና joint administrative matters እንዲሁም ይልና የጋራ የማስተዳደር ጉዳይ ያስቀምጣል ማለት ስለዚህ የሚወጣው ረቂቅ አዋጅ ኦሮሚያና የኦሮሚያ ክልላዊ መንግስት በአዲስ አበባ ውስጥ ለሚሰጡ ሰርቪሶች ወይም ደግሞ አገልግሎቶች እንዴት ነው የሚቆጣጠራቸው ምን አይነት ጥቅም ያገኛል እንዲሁም ደግሞ አዲስ አበባ በመጠቀመው በከተማ ውስጥም ይሁን ከከተማ ውጪ በሚመጡት ተፈጥሯዊ ሀብቶች ላይ የኦሮሚያ ክልል መብትና ስልጣን ምንድነው የሚለው መዘርዘር ነው አንዱ ሁለተኛ ደረጃ ያለው ኦሮሚያና የኦሮሚያ ክልላዊ መንግስትና የአዲስ አበባ መስተዳድር በምን አይነት መልኩ ነው የጋራ አስተዳደር የሚመሰርቱት ነው የሚለው በቃ ይሄን ነው መተርጎም ያለበት ይሄን ነው መዘርዘር ያለበት ና ወደ ረቂቁ እንግባ ወደ ረቂቁ ስንገባ ከላይ ታይትሉ ወይም ደግሞ አንቀጹ ጥሩ ነው አርስቱ ስትገባ ግን የኦሮሞ ብሔር ተወላጆች መብት ነው የሚለው የአዲስ አበባ ውስጥ ያሉ የኦሮሞ ብሔሮች የኦሮሞ ብሔር ተወላጆች መብት ነው የሚለው ከፍተኛ ልዩነት አለ በኦሮሚያ ክልላዊ መንግስትና በኦሮሞ ብሔር ተወላጆች መካከል የኦሮሞ ብሔር ተወላጆች በአዲስ አበባ ከተማ ብቻ አይደለም በተለያየ ክልል ይኖራሉ ሚኒሶታም ይኖራሉ ሚኒሶታ የሚኖሩ የኦሮሞ ብሔር ተወላጆች መብት አላቸው ለምሳሌ ኤሌቬተር ውስጥ በእነሱ ቋንቋ የመጻፍ በቋንቋቸው ሰርቪስ የማግኘት በዲሲ የሚኖሩ የአማራ ተወላጆች በአማርኛ የመገልገል መብት አላቸው ይሄ ዜጎች የተለየ ሰብ ግሩፕ የሆኑ የብሔር ሊሆን ይችላሉ የሃይማኖት ቡድን ሊሆኑ ይችላሉ በአንድ ቦታው ሲኖሩ ለየት ያለ ጥቅም ስፔሻል ጥቅም የሚያገኙበት ሁኔታ ሊኖር ይችላል ያ ግን የኦሮሞ ብሔር ተወላጆች ጥቅም በአዲስ አበባ ውስጥ ካለ ልዩ ጥቅም ካለ ልዩ መብት ካለ ስፔሻል ትሪትመንት ካስፈልጋቸው በአዲስ አበባ ቻርተር የሚፈታ ጉዳይ ነው በአዲስ አበባ አስተዳደር የሚፈታ ጉዳይ ነው ከዚህኛው አርቲክል ጋር ከዚህኛው የህገ መንግስት አንቀጽ 49.5 ጋር የሚያገናኘው ምንም ነገር የለም ይሄ እዚህ ላይ ነው ትልቁ ችግር የምታየው ከዛ ያልፍና ለምሳሌ የድንበር ጉዳይ ያነሳል የኦሮሚያ ክልልና የአዲስ አበባ ድንበር በሁለቱ በሚደረግ ስምምነት ይካላል ይላል ይሄ ድንበር ነገር እኮ ያለቀለት ነው ህገ መንግስቱ ሲጸድቅ የአዲስ አበባ ከተማ ስትቋቋም በአዲሱ ቻርተር ማለት ነው በዚህ መንግስት ስትቋቋም የአዲስ አበባ ቆዳ ስፋት ይታወቃል አዲስ አበባ ውስጥ የተካለሉ አካባቢዎች ይታወቃሉ ያልተካለሉ አካባቢዎች ይታወቃሉ ስለዚህ ማካለል ካስፈለገ መባል የነበረበት በዚህ አመት በነበረው ያ ቻርተሩ በጸደቀበት ጊዜ በነበረው መሰረት ብሎ ማስቀመጥ ነበረበት በዛ መልኩ ያስቀምጠውና ኔት እንደ ትልቅ ሌሎቹ እንደውም ትንሽ እንደውም ይቀፋል ውስጥ ገብተ ለማየት ምክንያቱም እንደ ህግ አይደለም የሚጻፉት እንደ የህግ ባለሙያዎቹን ራሱ ማዋያታቸው በጣም I really doubt it ምክንያቱም የተሻለ መሸወጃ ማቅረብ ይቻል ነበር የተሻለ ማወላገጃ ማቅረብ ይቻል ነበርና I think ትልቁ ነገር ስህተት የምታየው ከዛ ላይ ጀምሮ ነው የኦሮሞ ህዝብ ጥያቄ በአዲስ አበባ አንድ ነገር ልጨምርና ላሳጥረው yes የኦሮሞ ህዝብ ጥያቄ አለው እና መብትና ልዩ ጥቅም አለው በአዲስ አበባ ላይ ብሏል ያንን መብትና ጥቅሙን ደግሞ የሚያረካሂደው በፌደራል ሲስተሙ አመሰራረት ነው ኢትዮጵያ በማንነት ላይ በተመሰረተ ፌደራላዊ አደረጃጀት ነው ያለችው ማንኛውም ብሔር ከጎረቤት ክልልም ጋር ይሁን ከፌደራል መንግስት ጋር አለኝ የሚለውን ጥቅም የሚደራደረውና የሚከራከረው በአቋቋመው ክልላዊ መንግስት መዋቅር ነው ስለዚህ የኦሮሞ ህዝብ በአዲስ አበባ ላይ አለኝ ብሎ የሚያነሳውን ጥያቄ ሊደራደር የሚችለው በኦሮሚያ ክልላዊ መንግስት ስር ነው የኦሮሞን ህዝብ ወክሎ joint administration የጋራ አስተዳደር ሊሆን ይችላል የሪቬኒው ሼሪንግ ወይም ደግሞ የጥቅም መከፋፈል ሊሆን ይችላል የፖሊሲ ማውጣትና ሌላ ሊሆን ይችላል
ሊደራደር የሚገባበት ሌላ አይደለም እያወራ ያለው ፖለቲካ አይደለም ይሄን ሰው መረዳት አለበት የኢህአዴግ ህወሓትን ህገ መንግስት ነው ያወራው ያለው ባለው ህገ መንግስት መሰረት የኦሮሞን ህዝብ መብት ሊያስከብር የተቋቋመ ተቋም አለ መንግስታዊ ተቋም የኦሮሚያ ክልላዊ መንግስት ይባላል ስለዚህ በዚህ ድንጋጌ መውጣት የነበረበት የኦሮሚያ ክልላዊ መንግስት ከአዲስ አበባ አስተዳደር ጋር ያለው ግንኙነት ምን ይመስላል የሚለውን መተንተን ሲገባበት ያንን እንዳለ ዘሎት ስለ ኦሮሞ ተወላጆች ነው የሚያወራው የኦሮሞ ተወላጆች ብዙ ሸሮች በኋላ ላይ ምን አይነት ለምን እንዳደረጉት ይሄ ሸር ለምን መጣ የኦሮሞንና የሌላውን ብሔረሰብ በምን መልኩ ለማጋጨት እንደታሰበ የሚለውን ኮሜንት አደረግበታለሁ ግን ለአሁን አይ ቲንክ ያለው ትልቁ ነገር ፎከሱ እዛ ላይ ይመስለኛል ሌላውን ዝርዝር እንግዲህ እናንተና ስኬል ትሄዱበታላችሁ እሺ ስኬል እስኪ እዚህ ላይም ሐሳብ ተሰጣለ ይዘቱን ስንመለከተው አንድ በአንድ ከመጀመሪያ እስከ መጨረሻ አራቱንም ክፍሎች ስንመለከታቸው እንግዲህ ለኦሮሚያ ክልል እና በአዲስ አበባ ፍንፍኔ መካከል ባሉ ግንኙነቶች ላይ ለኦሮሚያ የሚሰጠው አንድም ኦፈር የለም ብለናል ምንድነው ታዲያ ኦፈር የሚያደርገው ምን ኦፈር አለው ይሄ ነገር ባዶ ነው ወይስ ምንድነው ችግሩ ይሄ ነገር ቅድም ጀዋር ባረው ላይ እንዳው ተጨማሪ ለመስጠትና የችግሩን ነገር ነው ወራራ መለስበታለው ብዙ ናቸው ችግሮቹ በጣም ብዙ ናቸው ለኔ እንደሚታየኝ ከሆነ አንደኛ አንድ ህግ በሚወጣበት ጊዜ ወሰን ያስፈልገዋል ህጉ የሚፈጸምበት ስፔስ መኖር አለበት ህጉ ተፈጻሚነት የሚኖርበት ይሄ ወሰን አልተከለለም ይሄ ረቂቅ አዋጅ የሚለው ይሄ ህግ የሚፈጸምበት ስፔሱ ወሰኑ አልታወቀም ወደፊት ነው የሚታወቀው ገና አዋጁ ወጥቶ 6 ወር ውስጥ ነው ቦታው የሚታወቀው ስለዚህ ችግሩ ምንድነው ባልከው ነገር ላይ የተፈጻሚነት ቦታው ወሰኑ ስላልተከለለ የት ቦታ ላይ እንደሚፈጸም አናውቅም ይሄንን የኦሮሚያ መንግስት ምንም ካልተከላከለና የኦሮሚያ መንግስት ለመስጠት ከፈለገ እስከ አዳማ ድረስም እስከ አሰላ ድረስም እስከ ሰላሌ ድረስም ለመስጠት ይችላል ማለት ነው ይሄ የመጀመሪያው ትልቁ ችግር ነው የምለው ሁለተኛ የመርህ ችግር አለ ይህ አዋጅ እንዲሰራ መርህ አለን ብለዋል ይሄንን አዋጅ ለመጻፍ መርሆቹ የልዩ ጥቅሙ መርሆች ምንድናቸው በሚለው ላይ በምንመለከትበት ጊዜ አንዳንዱ የተምታታ አንዳንዱ ባዶ ተስፋን የሚሰጥ ነው በተለይ ደግሞ ቦታውን የሚሰጠው የህግ የማውጣትንም ሆነ ህግ የመፈጸምን የፖሊሲዎችን ስትራቴጂዎችን ለማውጣት ዋናው ህግ አውጪ እቅድ አውጪ የኦሮሚያ መንግስት ሳይሆን የከተማው አስተዳደር ነው ይሄ ደግሞ በፖለቲካ በኢኮኖሚ በማህበራዊ በባህላዊ መብት ያሉትን ህገ መንግስታዊ መብቶች የሚያረጋግጥ ነው ይላል እንግዲህ በህገ መንግስት የተሰጠውን ነገር ህገ መንግስት ለህዝቡ የሰጠውን መብት የከተማው አስተዳደር በሚያወጣቸው እቅዶች እንዳይፈነግላቸው ለመጠንቀቅ ነው ማለት ነው እንጂ የኦሮሚያን መንግስት ክልላዊ መንግስት መብት ለማስከበር አይደለም ጥቅሙን በህግ ለማውጣት አይደለም ይሄ ነገር ህግን እንዳያፋልስ ህገ መንግስቱን እንዳያቋም በማለት ነው የሚነሳው ሁለተኛ ቅድም መልሶ ጀዋር እንደተናገረው የኦሮሞ ህዝብ ተወላጆች የሆኑትን የነዋሪ ጥቅሞችና ፍላጎቶችን ግምት ውስጥ የሚያስገባ መሆን አለበት ነው የሚለው ይሄም በጣም አስቸጋሪ ለመፈጸም አስቸጋሪ የሚሆን ነው የከተማው አስተዳደር በሚያወጣበት ጊዜ ግምት ውስጥ ማስገባት ምን ማለት ነው ግምት ውስጥ ማስገባት ማለት ይሄ ነገር የኦሮሞ ህዝብ የኦሮሚያ ክልላዊ መንግስት መብት አለው ወይስ በእቅድ ውስጥ በሚገባበት ጊዜ አስተዳደሩ ግምት ውስጥ ማስገባት አለበት የሚል ነው ሶስተኛው የሚናገረው ይሄ የመርሁ የአነሳሱ የአዋጁ ራሱ ረቂቅ አነሳሱ ራሱ የሚናገረው የክልሉን ጥቅሞች ከግምት ውስጥ ማስገባት ይላል መስተዳደሩ በሚያወጣበት ጊዜ ስለዚህ መርሁ
መርሁ ለመፈጸም በጣም አስቸጋሪ ነው የሚሆነው። የስልጣንን ተዋረድ የኦሮሚያ መንግስት ክልላዊ መንግስት ሆኖ ያለ አዲስ አበባ የፌደራል መንግስት መቀመጫና የኦሮሚያ ዋና ከተማ ሆና ያለች በዚህ ላይ ግን ህግን በማውጣት ፖሊሲን በማውጣት ስትራቴጂን በመንደፍ ፖለቲካዊ ኢኮኖሚያዊ ባህላዊ መብቶችን የሚነኩ ነገሮችን የሚሰራው ዋናው የበላይ አካል የአዲስ አበባ አስተዳደር ሆኖ ኦሮሚያ ግን መብት ያልተከበረም መብት አልተነካም የሚል የአቤቱታ ቦታ ብቻ ነው የተሰጠው ማለት ነው። ሶስተኛ እኔ ከፍተኛ ችግር አለው ብዬ የምናገረው ቀደምም ሲል በችኮላና በጥድፊያ የተሰራ ነው ብዬ የተናገርኩት ያፈጻጸም ችግር አለ። ለምሳሌ ለአዲስ አበባ ለኦሮሚያ መንግስት የተሰጠ አንዳንድ መብቶች አሉ። ለምሳሌ ወንጀል በኦሮሚያ ተሰርቶ ወንጀል የፈጸመው ሰው ወደ አዲስ አበባ ሮጦ ቢገባ የኦሮሚያ መንግስት እየተከታተለ የመያዝና የመቅጣት ሙሉ መብት አለው ይላል። አዲስ አበባም ይሄንን አለው። ፍርድ ቤቶች አሉት፣ ፖሊሶች አሉት። ይሄንን ምንድነው የሚያደርጉት? በምንድነው የሚወሰነው ይሄ? ስለዚህ ያፈጻጸም ከፍተኛ ችግር አለው። ከዚህ በላይ ሌሎቹ የአካባቢ ደህንነትን በሚመለከት የባህልን የሚመለከት ምናልባት የአዲስ አበባን ስም ፍንፍኔ ማለት ቅድም እንዳልኩት የማስታገሻ ሊሆን ይችላል። ነገር ግን ምንም ትርጉም ያለው ነገር አይደለም። ለኦሮሞ ህዝብ አዲስ አበባ አሁንም ፍንፍኔ ነው። ህገ መንግስቱ ህጉ አለው ፍንፍኔ ነው የሚሆነው። የአካባቢ ስሞችም ይሄ አዲሱ ህግ አላለው የተፈጸመ ነገር ነው። ይሄ አሁንም ቢሆን ኤካ ነው፣ ጉለሌ ነው። አሁንም ቢሆን ለቡ ነው። አሁንም ስሞቹ እዛው ነው ያሉት። ይሄ ነገር ባዶ ነው የምለው በእነዚህ ጉዳዮች ነው። ዋናው ነገር አስተዳደራዊ በሚመለከት ነገር ለኦሮሚያ ክልላዊ መንግስት የተሰጠ መብት አለመኖሩ ነው። መልካም እናንተ ያላችሁትን ለመድገም አንድ ነጥብ አነሳለሁ። ምንድነው እሱም ይሄንን ነገር ሲተረጉሙት ሁለት ነገር ነው ያስቀመጡት። የአተገባበሩ ጉዳይ ላይ እዛ ውስጥ አይታችሁ እንደሆነ አንደኛው ይሄ የጋራ ምክር ቤት የሚባለው እየተከታተለ ያስፈጽማል የሚል የአዲስ አበባ ውስጥ የሚኖሩ የኦሮሞ ተወላጆች ምክር ቤት ይላል። አንዱ እሱ ነው። ሁለተኛው ግን ከዛ ደግሞ ራቅ ብሎ የሚናገረው ነገር ምንድነው? ይሄንን አዋጅ ለመፈጸም ትርጉም የሚሰጥና ደንብ የሚያወጣ መመሪያ የሚያወጣ የሚኒስትሮች ምክር ቤት ነው። ይሄንን ያዙል። የሚኒስትሮች ምክር ቤት ነው የሚያወጣው። የሚኒስትሮች ምክር ቤት ማለት ጠቅላይ ሚኒስትሩ የሚመራው የፌደራል መንግስት ካቢኔት ማለት ነው። ስለዚህ ተሰጠ የተባለው የጋራ አስተዳደር ራሱ ተመልሶ ወደ ፌደራል መንግስት የሄደበት ሁኔታ ነው ያለው። እዚህ ውስጥ ደንብ የማውጣትና መመሪያ የማውጣት መብት የአዲስ አበባ እንኳን አይደለም። የአዲስ አበባ አስተዳደር እንኳን አይደለም። የኦሮሚያ ክልላዊ መንግስት እንኳን አሁንም እንደ እንግዳ ነው ትሪት የተደረገው። በፊትም እንግዳ ነው፣ አሁንም እንግዳ ነው። የማስፈጸም ወይ ደግሞ የመተርጎም ከዛም ደግሞ መመሪያና ደንብ የማውጣት ስልጣን የተሰጠው በዚህ አዋጅ ውስጥ ለሚኒስትሮች ምክር ቤት ነው። አንዳንድ ጊዜ በፊት ይሄ የፌደሬሽን ምክር ቤት የሚባለው በተለያዩ አገሮች የህግን የመተርጎም ስልጣን የወሰደው ይሄ ስትራክቸር እዚህ ውስጥ ምንም ሮል አልተሰጠውም። በተለያዩ ጊዜዎች በክልል መካከል በሚፈጠሩ ችግሮች በበጀት ጉዳይ በድጎማ ጉዳይ በተለያዩ ከክልል የሚለያዩና ግጭት በሚያመጡ ጉዳዮች ግን ይሄ ፌደሬሽን ምክር ቤት የሚባለው ብዙውን ጊዜ እንደሚያገባው ይታወቃል። እዚህ ውስጥ ግን በግልጽ እንደማያገባው ተደርጎ ሪጀክት ተደርጓል። ስለዚህ ኦሮሚያ ወደ ጎን መገፋቱ ብቻ አይደለም፣ አያገባችሁም ተብሎ መልእክት መሰጠቱ ብቻ አይደለም፣ ይሄንን የመተግበር ስልጣን ራሱ መልሶ ወስዶታል የህዋት መንግስት በእጅ አዙር ማለት ነው። ይሄ አንድ ነው። ሌላው ነገር ምንድነው? አንድ እንደሌለና አዲስ ፈጠራ ተደርጎ ሊታይ የተፈለገበት አንድ ነገር ደግሞ አለ። ምንድነው? ከ2005 ምርጫ በኋላ በኢትዮጵያ አቆጣጠር 97 ማለት ነው ኢህአዴግ አራቱ ኢህአዴግን የሚመሰርቱ ፓርቲዎች ኦህዴድም ቢአዴንም ህዋትም ደኢደንም የየራሳቸው ተወካዮች አላቸው ከአዲስ አበባ አስተዳደር ውስጥ። ይሄ የሚታወቅ ነገር ነው።
ይሄንን ውሸት ነው የሚሉ ከሆነ ወጥቶ መናገር ይችላሉ አዲስ አበባ አስተዳደር በየ5 አመቱ ሲዋቀር አራቱ የኢህአደግ አጋር በእነኚ አራት ኢህአደግን የሚመሰርቱ ድርጅቶች ተወካዮቻቸውን ይልካሉ የከንቲባ ጽፈት ቤት ሁሉ ጊዜ ለኦህዴድ እንደሰጠ ነው አዲስ አበባ ግን ኦሮሚያን እንደገፋች እንደቀማች ነው የምትኖረው ይታያችሁ እንግዲህ የኦህዴድ ተወካዮች እዛው ናቸው ማለት ነው ይሄንን ነገር እንደ አዲስ ግኝት እንደ አዲስ ነገር አድርጎ ለማቅረብ ነው የተመከረው በዚህ አዋጅ ውስጥ ይሄ ነገር አዲስ አይደለም በፊትም ኦህዴዶች እዛው ናቸው ምንም ነገር ያላደረጉበት ሁኔታ ነው ያለው እቺ ሁለቷን ነጥብ ብቻ ለመጨመር ፈልጌ ነው እስኪ ወደፊት ትንሽ ራመድ እንበልና በይዘቱ ውስጥ እንግዲህ ለኦሮሚያ ኦፈር እንደሌለው ተናግረናል በተለይ የኦሮሞ ህዝብ በጠየቀው ጥያቄ በኋላ እሱን እናነሳለን መጨረሻ ላይ ሲታይ ምንም አይነት ኦፈር እንደሌለው ይሄ አዋጅ ተናግረናል እንግዲህ እስኪ ይሄ ነገር እነሱ ባሉት በህገ መንግስቱ ልኬት ራሱ በአንቀጽ 49 ራሱ ይተርጎም ከተባለ መፍትሄው ምንድነው መሆን ያለበት እንዴት ነው መደረግ ያለበት ይሄ አይሆንም ከተባለ ምንድነው መጨመር ያለበት ምንድነው መቀነስ ያለበት እነሱ ባሉት ልኬት ማለት I think at the Diversao ነገር የሚያሳይ ነገር አለ ስርዓቱ ምን ያህል ዝርክርክ እንደሆነ የሚያሳይ ህገ መንግስቱን ራሱ just ያለማጋላበት ለህግ ያላቸው ንቀት ለህግ ለራስ ኢንዲፔንደንት የሆነ ሌላን ህግ ባለሙያ ለራሳቸው ቀጥሮ የሚያሰሯቸው ነው ህግ ባለሙያቸው አላሳዩትም እኔ I think እርግጠኛ ነኝ ይሄን ነገር የፖለቲካ አመራሩ ነው የጻፈው እንጂ የህግ ባለሙያ ቢጽፈው ቋንቋውን ይተነቀቃል ምክንያቱም የህገ መንግስታዊ ዲስፒዩት ወይም ደግሞ ውዝግብ ከተነሳ የሚፈታው የፌዴሬሽን ምክር ቤት ነው ይላል ማን አመጣው ሚኒስትሮች ምክር ቤት ስለ ድንበር ይናገራል ድንበር ውዝግብ ከተነሳ በክልሎቹ መካከል በአስተዳደራዊ መካከል ማን እንደሚፈታ በህገ መንግስቱ ኦሬዲ ተቀምጧል በአዲስ እንደገና እዚህ ጋር ማስቀመጥ የሚያስፈልግበት ሌላ አካል መሾም የሚያስፈልግበት ምክንያት አይታየኝም እና እሱ የሚያሳይ ምንድነው እነዚህ ሰዎች ምን ያህል ኬርለስ እንዲሆኑ ወደፊት እንዴት ነው መሆን ያለበት ወደ ቤዚክ ፕሪንሲፕሉ መመለስ አስፈልጋል ይሄ ምንድነው ይህ አንቀጽ የሚያስቀምጠው በኦሮሚያ ክልላዊ መንግስትና በአዲስ አበባ መስተዳደር መካከል ያለው ግንኙነት ዲፋይን ማድረግ ነው ይሄ መተርጎም ማለት ነው ይሄ ማለት የኦሮሚያ ክልላዊ መንግስት በአዲስ አበባ ከተማ ላይ የአገልግሎት አሰጣጥ ላይ የተፈጥሮ ሀብት አጠቃቀም ላይ እንዲሁም ደግሞ በጋራ መስተዳደር ጉዳይ ላይ ልዩ ጥቅምና ስልጣን አለው ይላል ይሄ ማለት ምን ማለት ነው ምን አይነት ግንኙነት ይኖረው በምን መልኩ ነው የተፈጥሮ ሀብት አጠቃቀም ላይ ምን ያህል ጥቅም ነው የኦሮሚያ ማግኘት ያለባት የኢንቫይሮንመንታል ፖሊሲ ላይ ምን አይነት ኮንትሮል ነው ሊኖራት የሚገባው በጋራ መስተዳደር ላይ ኦሮሚያና አዲስ አበባ በመንዴት ነው በጋራ የሚተዳደሩት የሚለው ነው ይሄ እኮ አዲስ አይደለም የሐረሪ ክልል እንወሰደው ሌላው ነገንቶ የሐረሪ ክልል የሚባለው በኦሮሚያና በሐረሪ የጋራ የሚተዳደር ክልል ነው አዲስ አበባ ውስጥ መሆን ያለበት ህገ መንግስቱን ነው ይያልን ያለው ነው አሁንም የኛን ጥያቄ አይደለም የህዝቡን ጥያቄ አይደለም እያነሳን ያለ ነው ህገ መንግስቱ የሚያስቀምጠው ጆይንት አድሚኒስትሬሽን ነውና እዛ ላይ ተነስቶ መልስ መስጠት አለበት ቆይ የኦሮሞ ተወላጆች ልዩ መብትና ጥቅም በአዲስ አበባ ውስጥ ከተባለ አዲስ አበባ የሚኖሩ ነዋሪዎች ወይ ደግሞ አልፎ ደግሞ እንደሚሉት ኔቲቭ የሆኑት ከዛ በፊት እዛ የተፈናቀሉት ሌላ የሚነሳ ነገር ካለ የኦሮሚያና የአዲስ አበባ ግንኙነት በህግ ዲፋይን ከተደረገና ከተቀመጠ በኋላ ለምሳሌ ጋራ ኮሚቴ ሊቋቋም ይችላል የክልሉ የከተማዋ መስተዳደር ካቢኔ ውስጥ ወይም ደግሞ በተለያየ ቦታ ውስጥ ለኦሮሚያ የሚሰጥ ኮታ ሊኖር ይችላል ያ በአዲስ ለሚዋቀረው መንግስታዊ አካል እነኚህ ዜጎች እንዴት ምን አይነት ጥቅም ማግኘት አለባቸው የሚለው በዛ ስምምነት መሰረት ሊተነትነውና ሊዘረዝረው ይችላል አሁን ግን እየተባለ ያለው እነኚህ ዜጎች ኦሮሚያን ወክለው እንደሚያደራደሩ አይነት ነገር እያወራን ያለው እኮ ስለ ህገ መንግስትና በሁለት የመንግስት አካላት መካከል ስላለ ግንኙነት እንጂ ኤንጂኦ ስለማቋቋም አይደለም የኦሮሞ ተወላጆች ጉባኤ ማለት ኤንጂኦ ነው ሎቢ ግሩፕ ማለት ነው ሌላ ነገር አይደለም a lobby group is not part of a governing structure it's part of civil society yeah
የሲቪል ሶሳይቲ የማህበራዊ ተቋም እንጂ የመንግስታዊ ተቋም አካል አይደለም ስለዚህ ይህ ተቋም ቢቋቋም ራሱ አድቮኬት ሊያደርግ ለነዚህ ለተባሉት ዜጎች የጋራ ጥቅም ሊናገር ይችላል እንጂ ኢንፎርስ የማድረግ የፖለቲካል ፓወሩ ሊኖረው አይችልም ማለት እና ወደ ቤዚክ መመለሱ አስፈላጊ ነው በድንበር ጉዳይ ላይ የተነሳ ጉዳይ ቢሆን ይሄ በጣም ሲሪየስ የሆነ ጉዳይ ነው ምክንያቱም ማስተር ፕላኑንም ሰውን ሲያፋጀ የነበረው ጉዳይ ይቺ ከተማ በሰፋች ቁጥር ህዝባችንን እየጎዳች ነው እየሄደች ያለችው ስለዚህ መፍትሄ መሆን ያለበት ከተማዋ አሁን በአዲስ መልኩ ከተቋቋመች ወዲህ በነበረባት ላይ ነው ድንበር መካለል ያለበት እንጂ ይሄ የተለጠጠች ትሄድ የሚለው ነገር ማለት ነው ለአንዳንድ የሚያስቅ ነገር አለ ለምሳሌ ምን ይላል የአፋን ኦሮሞ ከአማርኛ ጋር እኩል የሥራና የትምህርት ቋንቋ ይሆናል ይላል ከዛ ምን ይላል በሬዲዮና በቴሌቪዥን ላይ ደግሞ የተወሰኑ ሰዓቶች ሊሰጥ ይገባል ይላል ኦሬዲ እኩል ስታተስ ከአማርኛ ጋር ከሰጠው ሌላ ዝባዝንካ ያስፈልግም በቃ it goes automatically አይደለም እንዴ ከዛ በኋላ እኩል ከሰጠው በኋላ እንደገና በሬዲዮና በቴሌቪዥን ላይ ደግሞ ትንሽ ሰዓት ይቆረስላቸው ምን አደረገው መሰለ የኦሮሚያን ክልላዊ መንግስት የኦሮሚያን ፖለቲካዊ ጥያቄ የማይኖሪቲ ለቅሶ አስመሰለው ይሄንን ደግሞ ከየት ነው የወሰዱት ከአሜሪካ ነው የወሰዱት አሜሪካኖቹ ያገሩን ሰው ጨርሰው ካጠፉ በኋላ ይሄ የሞደርን ኮንሽስነስ ሲመጣና ክሪቲሲዝም ሲመጣባቸው ማባባያ ያመጡ በቃ ይሄ መንገዱ በሙሉ ይሄ አሁን ሚኔሶታ ብትሄድ ሚናሃሃ ሚነቶንካ ምናምን የሚል መንገድ አለ መንገዱ በሙሉ በኔቲቭ ይቅርላቸው ተባለ ከዛ ደግሞ የነዚህ ኔቲቮች ስፔሻል ፕሪቪሌጅ ይኖራቸውና የባህላዊ ተቋም የሃይማኖት ተቋም ስፔሻል ይሰጣቸው የሚል አይነት ነገር አዲስ አበባ ውስጥ አንዱ እሱ ነው ይሄ የማታለያው ሁለተኛ አንድ የረሳነው ነጥብ አለ በኦሮሚያ ህገ መንግስትም ሆነ በማንም እንደሚያውቀው አዲስ አበባ ፊንፊኔ የኦሮሚያ ክልል ርዕሰ ከተማ ናት ዋና ከተማ ናት መዲናው ናት እምብርቱ ናት የማለፍ ፊንፊኔ የኦሮሚያ ናት ይሄ ነው የኦሮሚያ ክልላዊ መንግስት ኮንስቲቱሽን የሚያስቀምጠው እንደገና ያሳደሱት ነው የሚያስቀምጠው ግን የኦሮሚያ ክልል ጥቅሞች ብሎ የሚያስቀምጣቸው ቢሮ ሊኖራቸው ይችላል እዛች ጋር ፎቅ መስራት ይችላሉ እዛች ጋር ሬዲዮ መከፋት ይችላሉ ምን ያደርጋል መሰለ ተቀማጭ ያደረገው ተከራይቶ የሚኖር የከተማ ባለቤት የከተማዋ የኦሮሚያ ዋና ከተማ ሳትሆን ኦሮሚያ ለአገልግሎት ብላ አዲስ አበባ ይመጣች ቤዚካሊ ኦሮሚያ በአዲስ አበባ ላይ ያላትን ጥቅም ከምን ጋር መብትና ጥቅም የአፍሪካን ዩኒየን ከአዲስ አበባ ጋር ካለው ጋር ነው ያወዳደረው ይህ ደግሞ የኦሮሚያን ህገ መንግስት ስፒሪት ሙልጭ አርጎ የሚንል ነው የህገ መንግስቱንም ስፒሪት ሙልጭ አርጎ የሚንል ጉዳይ ነው እና በጣም የተምታታና የተበለሻሸ ስለሆነ ስትራክቸር አርጎ ራሱ ኮሜንት ማድረግ ያስቸግራልና አይ ቲንክ በአጠቃላይ ስታየው ያለው በተለይ ይሄ ያጠቃቀም ጉዳይ ወደ ቤዚክ ነው መመለስ ያለበት እዚህ ላይ ወደ በኋላ ላይ የምንደርስበት ይመስለኛል ኮሜንት ከተለያየ አካባቢ ያያየን ነው እዚህ ጉዳይ ላይ ሰፋ ብለን ማማየት ያለብን አሁን እንዴት ነው ፍሬም የተደረገው ይሄ ድራፍት እንዴት ነው ፍሬም የተደረገው የሆነ የኦሮሞ ህዝብ አዲስ አበባ ውስጥ የሚኖረው የኦሮሞ ህዝብ ከጎረቤቱ የተለየ አዲስ ነገር ይሰጠኝ ብሎ ያለ ነው ያስመሰሉት ከጎረቤቱ የተለየ እኔ ጋር እዚህ ጋር እንትን ይደረግልኝ አይ ስራ አፕላይ ካደረግን እኔ ቀድሜ ላገኝ የሚል አይነት ጩኸት ያሰማ ነው የሚመስላቸው ያ አይደለም ያ አለመሆኑን ደግሞ ማረጋገጥ ያለበት የኦሮሞን በተደጋጋሚ የሚያነሳውን ጥያቄ በመረዳት ነው እና ይሄ ፕሮክላሜሽን የኦሮሞ ህዝብ በፊንፊኔ ላይ ሲያነሳ የነበረው ጥያቄ ሚስ ሪፕሬዘንት የሚያደርግ የጥያቄውን የቀየረ የለወጠ መፍትሄ ብሎ ያቀረበው ደግሞ እንደ መፍትሄ ሳይሆን እስካሁን ያሉትን መብቶችና ጥቅሞች ራሱ የሚሸረሽር መሆኑን ማዝረዳት ያስፈልጋል ይታረም በጣም ጥሩ እዚህ ላይ አንድ ነጥብ እንደ ማስታወሻ ላስቀምጥና እስኬል ከዛ ያለውን ሐሳብ ወስዳለሁ ምንድነው በነገራችን ላይ ይሄ አዋጅ ስራዬ ተብሎ
የህዝብን ጥያቄ ወደ ጎን ለመግፋት እንደወጣና ምንም አይነት ኮምፕሮማይዝ እንዳይኖር በር የዘጋ የህግ ረቂቅ መሆኑ የሚታወቀው ኦሮሚያን በግልጽ ወደ ጎን ገፍቶ በአዲስ አበባ የሚኖሩ የኦሮሞ ተወላጆች ሲል ጊዜ ነው ነገሩን የዘጋው ማለት ነው። ምክንያቱም አንደኛ ነገር በአዲስ አበባ ውስጥ የሚኖሩ የኦሮሞ ተወላጆች ከሌሎቹ የተለየ መብት ለምን ይኖራቸዋል የሚል ነገር እንኳን ምንም ያለበት ነገር የለውም። ሌላውን ወደ ጎን ከገፋ በኋላ ለነሱ ለብቻ ምክንያቱም ይሄ ነገር የማይታወቅ ሆኖ አይደለም የኦሮሚያ ጥያቄ የማይታወቅ ሆኖ አይደለም አንመልስም ለመመለስ አንደኛ ዝግጁነት የለንም ሁለተኛ አቅሙም የለንም ከሚል ካልሆነ በስተቀር የኦሮሞን ጥያቄ የምንመልሰው አዲስ አበባ ውስጥ በሚኖሩ የኦሮሞ ተወላጆች አመካኝተን ነው የሚል ስተት ከነሱ ይመጣል ብዬ አልጠብቅም ምክንያቱም ለመመለስ ዝግጁነት ስለሌለን እንደዚህ እንበል የሚል ካልሆነ ማለት ነው ቅድም እንዳነሳሁት ደግሞ ትንሿን ጥያቄ እንኳን የነሱ ህገ መንግስት ውስጥ የተጻፈውን ትንሿን ጥያቄ እንኳን ለመመለስ ይሄ ፓርቲ ውስጡ የተሸረሸረና አቅም እንደሌለው በምንም አይነት ነገር ላይ መስማማት እንደማይችል የሚያሳይ ነገር ነው የሚመስለኝ ሌላው ነገር ኦፈር አስመስለው የኦሮሞ ህዝብ በተደጋጋሚ የሚጠይቃቸው የኔ ሄሪቴጅ ወይ ደግሞ ቅሪቶች በዚህ ከተማ ላይ ታሪካዊ የሆኑ ነገሮች እንደሌሉ የኦሮሞ ማንነት ሁሉ ጊዜ ለዛ ከተማ እንግዳ እንደሆነ እንደሚነገር የኦሮሞ ብሔርተኝነት ናሬቲቭ ፓርት እንደሆነ ስለሚታወቅ ለመሸወድ ያስቀመጡት ምንም አይነት የማይጨበጥ የማይዳሰስ ኦፈር የሚመስሉ ነገሮች አሉ አንደኛ ለኦሮሞ ታሪክ ዕውቅና መስጠት የሚል አይነት ቶን ያለው ነገር አለ ምንድነው ያ አዲስ አበባ ባሁኑ መልክ ከመቋቋማ በፊት ከወረራው በፊት የኦሮሞ አገር እንደሆነ ዕውቅና የሚሰጥ አንቀጻን ያስቀመጡበት ሁኔታ ነው ያለው ከዛ ባለፈ ደግሞ ባህልን በተመለከተ ይሄንን እናደርጋለን ህንጻና ቆማለን አንዳንድ ሐውልቶችን እናቆማለን ማስታወሻ እናስቀምጣለን መንገድን ሰይማለን የሚሉ ነገሮች አሉ ከዛ ሁሉ ግን ምንም አይነት ተፈጻሚነቱ የቱ ጋር እንደሚያዝ የማይታወቀው አንዱ ከ10 አመታት በላይ የፈጀ ንግግር የወሰደው የትምህርት ቤቶች ጉዳይ የምታስታውሱ ከሆነ 2005 ላይ የኢህአዴግ መንግስት በምርጫ ተሸንፎ በጉልበት ወደ ስልጣን ሲመለስ አንዱ ለኦሮሞ ሰጣለው ያለው ኦፈር በየክፍለ ከተማው እናስታውሳለን በየክፍለ ከተማው 10 ክፍለ ከተሞች ናቸው በየክፍለ ከተማው አንዳንድ የአፋን ኦሮሞ ትምህርት ቤቶችን እናቋቁማለን 2005 እንግዲህ አሁን 11 አመት ጨርሶ 12ኛ አመት ውስጥ ነው ያለው አንድ ትምህርት ቤት አልተሰራ አንድ ይሄ ነው ፍላጎቱ እንደሌለ የሚያሳይ ማስረጃ ነው ለማለት ነው ሁለተኛው ነገር ምንድነው ትምህርት ቤት ይሰራ ከተባለ ራሱ አፋን ኦሮሞ ተናጋሪ ተማሪዎች ያሉት አዲስ አበባ ውስጥ በጣም በተበታተነ ሁኔታ ልጆቹን በሄሊኮፕተር እየለቀምኩ ትምህርት ቤት አመጣለሁ ካላልክ በስተቀር በጣም አስቸጋሪ ሁኔታ ነው ያለው አንዳንድ አሁን ጉለሌ ጋር ብትሄድ አንዳንድ የኦሮሞ ተወላጆች የሚበዙበት አካባቢ ሰብሰብ ያሉበት አካባቢ ካልልክ በስተቀር የከተማው አሰፋፈርና ታሪክ ይሄንን ነገር ስለገፋው እንደዚህ አይነት ፖፑሌሽን ወደ ጎን ስለገፋው ተፈጻሚነቱ በጣም ጥያቄ ውስጥ የሚገባ ጉዳይ ነው ብዬ ነው ማስበው ነኝ ምክንያቱም እነሱ ራሳቸው አንደኛ ዝግጅቱ እንደሌላቸው ፍላጎቱም እንደሌላቸው ባለፉት 11 አመታት ያሳዩት ጉዳይ ነው ተናግረው ምንም ነገር ሳያደርጉት ያለፉት ጉዳይ ነው እነኚህ ነገሮች ማለት ነው እዚህ ላይ እስቄል የምትሰጠው ሐሳብ ካለ ልቀበልና ለጥቂት ደቂቃ እረፍት ሰጥተን እንመለሳለን ተማሪዎችን በሄሊኮፕተር የማመላለሱ ነገር ለኔ ይስማማኛል ቢሆን ግን እንደዛ አይነት መብት ነው የሚሰጠው ለመንደርደሪያ ያክል ነው ይሄንን ያልኩት ስለ ጥቅሞቹ በመናገርበት ጊዜ አስተዳደራዊ ጥቅሞችን በሚመለከት ማህበራዊ አገልግሎት ጥቅሞችን በሚመለከት ባህላዊ ጥቅሞችን አሁን የተጠቀስካቸው ውስጥ ያሉትን የኢኮኖሚ ጥቅሞችን የሚመለከት ዝርዝር አለ የአካባቢ ደህንነት ጥቅሞችን ዝርዝር አለ አሁን ዝርዝሩ ላይ ይሄድን የተናገርን ሳይሆን
ዋናው ነገር ላይ እንድናተኩር ነው እኔ የምፈልገው። ምክንያቱም ከነዚህ ይሄ የአስተዳደር የአገልግሎት አቅርቦትና የተፈጥሮ ሀብት አጠቃቀም የሚለው በህገ መንግስቱ ውስጥ የተጠቀሰው አንድ ሆኖ ያለ እነዚህ ሁሉ ተፈጻሚነት ሊሆን የሚችሉት አስተዳደራዊ ጥቅሙ በግልጽ በሚነገርበት ጊዜ ነው። ምክንያቱም የኦሮሚያ መንግስት አስተዳደራዊ ጥቅሙ በፍንፍኔ አስተዳደር ውስጥ ምንም ቦታ ከሌለው እነዚህ ሁሉ የተጠቀሱት መብቶች ዋጋ የላቸውም። ወይም በአዲስ አበባ አስተዳደር እጅ ሆነው የኦሮሚያ ክልላዊ መንግስት እንደ ለማኝ ሆኖ የሚጠይቅበት ቦታ ነው ያለው። አሁን እኔ እንዳየሁት የኦሮሚያ ክልላዊ መንግስት መብቱ ይሄ ነው ወይም ያ ነው ተብሎ አልተዘረዘረም አይደለም። መብቶቹ ባዶዎች ናቸው ነው የኔ አቋም። የሁላችንም አቋም እዛ ላይ ነው የሚታየው። ጨርሰው ባዶዎች ናቸው። ለምንድን ነው ይሄንን የምለው? አንደኛ የኦሮሚያ ክልላዊ መንግስት መብቶች ተብሎ የተጠቀሱት ኮንሰልታቲቭ ነው። አስተያየት መስጠትና ማሻሻያ የማቅረብ መብት አለው ነው እንጂ ህጉን በማውጣት ውስጥ ተሳታፊነት የለውም። እቅዶችን በመስራት ስትራቴጂዎችን በማውጣት ቦታ የለውም። አድቫይዘሪ ነው የሚሆነው በዛ ላይም። ሌላው ደግሞ ባዶ ነው ብዬ የተናገርኩት እዚህ ላይ በህገ መንግስቱ ውስጥ ተደንግገው መብት ናቸው የተባሉትን የግለሰቦችም መብቶችን እንደገና ይናገራል። ይሄ መብት አለ። የኦሮሚያ ተወላጆች በአዲስ አበባ ውስጥ የራሳቸውን እድል በራሳቸው የመወሰን መብት አላቸው ይላል። ይሄማ ህገ መንግስታዊ መብት ነው። ይሄማ ተነግሯል። እዚህ ውስጥ መልሶ መንገር ለምን አስፈለገ? ቦታ ለመስጠትና ስሙን ብቻ ይሄንን ነገር በአረፍተ ነገሩ ጽፎ ባዶ የሆነ ምንም ነገር ተፈጻሚነት የሌለው ምንም የህጋዊ ጉዳይ ያልሆነ ነገርን ለመነጋገር የሚሆን ነው። መብቱን በምናይበት ጊዜ የኦሮሚያ ክልላዊ መንግስት ባዶ ነው የሚለው ነው። ከዛ በኋላ ሁለት ነገሮችን ለመናገር ፈልጋለሁ። አዳዲስ ተቋሞች ተፈጥረዋል። አንደኛው የኦሮሞ ብሔራዊ ጉባኤ የሚለው በፍንፍኔ ውስጥ ያሉ የኦሮሞ ተወላጆችን መብት የሚያስጠብቅ መሆኑ ነው። በረቂቅ አዋጁ ላይ እንዳየሁት ከአነሳሱ እሱም ቢሆን ከአነሳሱ ያየነው እንደሆነ በአገሪቱ ምርጫ ህግ መሰረት ይፈጸማል። ይሄን ጉባኤ ለማቋቋም በምርጫ ህግ መሰረት ይፈጸማል ይላል። ምርጫ በመናውቀው የአገሪቱ ምርጫ አሰራር ከሆነ ይህ ነገር ከአሰራሩ የፓርቲ አባላቶች የሆኑትን አስፈጽሞ የፓርቲውን የኢህአዴግን ዓላማ ለማስፈጸም የተቋቋመ እንጂ የኦሮሞ ተወላጆችን መብት ለማስከበር የተቋቋመ እንዳልሆነ ገና ከአነሳሱ ይታወቃል። የተሰጠውንም መብት ለዚህ ጉባኤ የተሰጠውን መብት ያየን እንደሆነ ባዶ ነው። አንደኛ የተሰጡ ስያሜዎች እንዲያሰራሩ ህግ ያወጣል ይላል። ምን ህግ ያስፈልጋል? ጉለሌ ወይም ለቡ የተባለው ስም ምንም ለህግ አያስፈልገውም። ይሄ የታወቀ ነገር ነው። የአስተዳደሩ ራሱ ሊያወጣው ይችላል። ሌላው ደግሞ በጣም የሚያስደንቀው የስራ ኃላፊዎችን ከንቲባን ሌሎችም አባላት ተጠቁመው በምክር ቤቱ እንዲጸድቁ ያደርጋል ይላል። ይሄ ግልጽ አይደለም። ለኔ ባዶ ነው የምለው ለዚህ ነው። የተወላጆችን ጥቅም ለማስጠበቅ የተቋቋመው ጉባኤ ነው ከንቲባው እንዲሾም ኖሚኔት የሚያደርገው። ከዛም አልፎ የኦሮሞ ተወላጆች መብቶች ጥቅሞች በትክክል መዋላቸውን ይከታተላል ይላል። ስለዚህ አድቫይዘሪ ወይንም ደግሞ ሪቪው የማድረግ እንጂ ምንም ስልጣን የሌለው ነው ማለት ነው ጉባኤው ራሱ። ለኦሮሞ በፍንፍኔ ውስጥ ላሉት የኦሮሞ ተወላጆች መብት ለማስከበር የተቋቋመው ራሱ ባዶ ነው። ሶስተኛው ይሄ የጋራ መስሪያ ቤት ከሶስቱ አካል ከኦሮሚያ ከአዲስ አበባ አስተዳደርና ከዚህ ጉባኤ ተውጣጣው የጋራ ምክር ቤት ይቋቋማል የሚለውንም ምን ስልጣንና ተግባር እንደተሰጠው ካየነው ባዶ ነው። ህጎቹ መፈጸማቸውን ይከታተላል ይላል። ተግባራዊ እንዲሆኑ ይከታተላል ይላል። መሟላቱን ይከታተላል ይላል። እነዚህ ባዶ ናቸው። እነዚህ መብቶች አይደለም። መብት በዚህ አይነት አይነገርም። ካለም ደግሞ አድቫይዘሪ ወይም ሪቪው የማድረግ ብቻ ነው የተሰጠው። ይሄ ነገር ዞሮ ዞሮ ኢታና ቅድም ያልከው ላይ ነው የሚጠቃለለው። እንዲህ አይነት ባዶ ተስፋ ከሰጠ በኋላ መጨረሻ ላይ ህግን የማውጣት
ደንብን የሚያወጣት መመሪያ ድረስ የማውጣት መብትን ለፌደራሉ መንግስት ለጠቅላይ ሚኒስትሩ ይሰጣል። እነዚህ ተዋረድ አላቸው። ህገ መንግስት የበላይ ነው። ከዛ በኋላ ህግ አለ፣ ከዛ በኋላ ደንብ አለ፣ ከዛ በኋላ መመሪያ አለ። መመሪያ ድረስ የሚያወጣው የፌደራል መንግስቱ ከሆነ በጠቅላይ ሚኒስትሩ ከሆነ ከዚህ በታች የተዘረዘሩት የኦሮሚያ ይሁን የጉባኤው ይሁን የጋራ አስተዳደሩ መማክርቱ ይሁን ምንም ቦታ እንደሌላቸው ምክንያቱም ህግ ማውጣት አይችሉም ደንብ ማውጣት አይችሉም ምክንያቱም ደንብ ቢያወጡም ውድቅ ለማድረግ ይችላል ማለት ነው ፌደራል መንግስቱ መመሪያ ድረስ ይሄን ነገር ለማዕከላዊ መንግስት ከተሰጠ ይሄ ነገር ፌደራል የሚባለውንም ነገር ከመጀመሪያም ጀምሮ እስከ መጨረሻው ለማየት ያልፈለገ መጀመሪያ ላይ እንደተናገርኩት ባዶ የፖለቲካ ሸር ሆኖ የቀረበ መሆኑን ዝርዝሩን ስናየው እናያለን ሌሎችን ደግሞ ጥቅም አቅሞች የተባሉትን ስንመለስ አቅርበን ብናየው ደስ ይለኛል እኔ በጣም ጥሩ ለጥቂት ደቂቃዎች ለአድማጭ ተመልካቾችም እረፍት ሰጥተን ራሳችንን 3-4 ደቂቃ እረፍት ወስደን እንመለሳለን አድማጭ ተመልካቾቻችን አሁን ቀርበን እየተነጋገርን ያለው የኦሮሚያን ጥቅም በፍንፍኔ አዲስ አበባ ላይ ያስከብራል የተባለው ረቂቅ አዋጅ ላይ እየተነጋገርን ነው ከኔ ጋር እየተነጋገሩ ያሉት ፕሮፌሰር እስቄል ገብሳና ጃዋር መሐመድ እኔ ሚታና ሀብቴ ነኝ የቴክኒክ ባለሙያችን ፈርሃን አብዱል ሰላም ከኛ ጋር ነው ከጥቂት ቆይታ በኋላ ወደ እናንተ እንመለሳለን የቀሩትን ጉዳዮች ተመልሰን እንመለከታለን ጠብቁን Digani gara sana gara digamu mande no basan adam bane no adam bo male soreti ada sore irfani rabu sakabai sekani kan gargar no bata anjarai bandida ya dida harkota kisa ugalaletia kurra baranda tabe murma ke jalatanensa ugalaletia sulul taloni tiksu darabati galchina ugalaletia yoman ufesi akka ansirra fadon jirai malan jira malan jira yaga nani malan jira chachap se nanyate jira aninjiru wadi aninjiru yaga nani aninjiru kote nanyate jira kote nami chisani darbate yaga nani kote nami chisani darbate rafe bulu nami warma abdate yaga nani malan jira chachap se nanyate jira Kantu fan al galoto garam pichu turi al galoto galam finfinne se al galoto sinaka jalala al galoto wali ram faganu al galoto jalan fage al galoto kullalen kantu fan al galoto
fageesse diiganii gaara sanaa gaara dhiyoo dambanee nu addaan bahu seseqanii መልካም አድማጭ ተመልካቾች ተመልሰናል የቀሩ ነጥቦች ላይ ሐሳብ ተጠቀም በኋላ የነም ፕሮግራም እናጠቃልላለን ቅድም እንዳስተዋወቅናችሁ የቀሩን ሁለት ነጥቦች ናቸው ይሄም ምንድነው ይሄ የኢኮኖሚ ጥቅም ተብሎ ጥቅም እንደሌለው የተለያዩ ምሳሌዎችን ወስደን ሞክረናል ከዛ በተረፈ ደግሞ ሌሎች ህዝቦች ኦሮሞ ያልሆኑ ዜጎች ለምን ለብቻ ተለይቶ ለአዲስ አበባ ላይ ጥቅም ይኖራል የሚል ጥያቄ እስኪ ወደ ሁለተኛው ሳንሄድ አንቀጽ 14 ላይ መሰለኝ የኢኮኖሚ እነኚህ ነገሮች ለኦሮሚያ ከዛ ውስጥ የሚወለድ ነገር ምንድነው ነገር አንድ ክልላዊ መንግስትም ይሁን የከተማው ኢኮኖሚ ጥቅም አለው ከተባለ አንድ መንግስት አለው የፖለቲካ ኃላፊነትና ተፈጻሚነት ያለው ዋናው ነገር አንድ መንግስት ወይ ማስተዳደር ያለው መብት የታክስ መብት ነው የኦሮሚያ ታክስ ለማድረግ ያለው ክፍያ መስጠት አንድ ነገር ነው ነገር ይችሉ ማለት ሌላ ጉዳይ ነው እነዚህ ሁሉ መልካም ሆነው ያሉ ይሄንን ነገር ግን የኦሮሚያ ይሄንን ስልጣን ካለው ታክስ